ሰላም ጤና ይስጥልን እንደምናችሁ። እኔ መረዳ አሰፋ ነኝ ከማያ ኒውስ ጋር የዕለቱን ዜና እነሆም። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚዲያ ወጥተው በተናገሩት መሰረት አሁንም የድሮን ጥቃቱ እንደሚቀጥልና መቀሌ ሸሽገው የተቀመጡት የህወሓት ኃይል በድጋሚ በድሮን እንደሚመቱ እንዲሁም በተለያዩ የትግራይ ቦታዎች ሮኬቶችን ደብቀው እንዳሉና አሁን ላይ ደግሞ አዲስ በተናገሩት መሰረት በትግራይ የአየር ክልል ላይ ምንም አይነት በረራ እንዳይካሄድ ብለው በተናገሩት የህወሓት ኃይሎች በዚህም መሰረት የኢትዮጵያ መንግስት አጣራዎት ባለው መንገድ ሮኬት የበረራ ኃይሎችን ለማስተዋወል እንደሞከሩና ከኢትዮጵያ አቪዬሽን ባለስልጣን አገኘሁት ባለው መረጃ መሰረት የህወሓት ኃይሎች የሮኬት ሙከራ እያደረጉና በራሪዎችን ለማስተዋወል ሙከራ አድርጓል ብለዋል። በዚህ ሁኔታ የፌዴራሉ መንግስት በድሮን በታገዘ የአየር ጥቃት የተመረጡ ቦታዎችን ስለሚያጠቃ የትግራይ ህዝብ ከነዳጅ ማደያዎች፣ ከመሳሪያ ማስቀመጫ ዴፖ እንዲሁም ከኤርፖርቶች አካባቢ ራሱን ማራቅ አለበትም ብለዋል። መንግስት ይህንን ሲል የህወሓት ኃይሎች መሳሪያ ያስቀመጡበትን ቦታ በከባድ ጥቃት ሊፈጽም እንደሆነም ገልጿል። በዚህም መሰረት የህወሓት ኃይሎች ባስተባበሉት መሰረት እኛ ውጊያ አልጀመርንም፣ ውጊያውን የጀመረው የፌዴራል ኃይሉ ነው በሚለው መሰረትም ገልጸዋል። በዚህም ሁኔታ የፌዴራሉ መንግስት ይህንን ብሎ በተናገረበት ቅጽበት በጣም ከባድ በሆነ ጥቃት የኢትዮጵያ አየር ኃይል በድጋሚ በመቀሌ ላይ ጥቃት አድርሰዋል። በዚህም መሰረት ከባዱ ጦርነት እናሸንፋለን ብሎ በተናገሩት መሰረት የህወሓት ኃይሎች ሲቀጠቀጡ አድረዋል። በሌላም ዜና በደቡብ ኢትዮጵያ በተከሰተው ቫይረስ 8 ሰዎች ህይወታቸውን ማጣታቸውን የኢትዮጵያ ጤና ሚኒስቴር ዘግበዋል። በዚህ መሰረት በጣም ከባድ ሁኔታ ላይ የሆነው ይህ ቫይረስ ሰዎችን እየመረዘና ተላላፊነቱ በጣም በፍጥነት በሆነበት መንገድ ላይ ስላለ የጤና ሚኒስቴር ቫይረሱን ለመግታት ህዝቡ እንዲጠነቀቅና ራሱን እንዲጠብቅም አስጠንቅቋል። ይህ ምንነቱ ያልታወቀ ቫይረስ አሁን ላይ በጤና ሚኒስቴር ቁጥጥር ስር በመሆኑ ሁኔታዎችን የጤና ሚኒስቴር እስኪያሳውቅ ድረስ ህብረተሰቡ በጥንቃቄ ሁኔታዎችን እንዲያከናውን መረጃዎችን እየሰጠ ይገኛል። በዚህም መሰረት የዚህ ቫይረስ ምንነት እስኪታወቅ ድረስ ህብረተሰቡ ሳይደናገጥ ራሱን በመጠበቅ ሲል ጤና ሚኒስቴር ተናግሯል። በዚህም በአሁኑ ወቅት በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄራሚጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች ማመልከቱን አስታውቋል። በበሽታው እስካሁን 8 ሰዎች ሞታቸውን አመልክቷል። የጤና ሚኒስቴር የበሽታው መንስኤ ለማወቅ እና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን እና የላቦራቶሪ ምርመራዎችን እያከናወነ መሆኑን ጠቁሟል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት እንዲሁም የሕክምና አገልግሎት አሰጣጥ እያጠናከረ እንደሚገኝም አብራርተዋል። በመሆኑም ሚኒስትሩ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክር ሀሳቦችና ጥንቃቄዎች ተግባራዊ ማድረግ ይገባልም ብሎ አሳስበዋል። በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክቶች ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ ያስፈልጋልም ብለዋል። ምልከታው ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም ጠቁሟል። ሁል ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳትም እንዳለብን ጠቁሟል። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞጂኒክ ፊቨር በሽታን መሰል በሽታዎችን በመለየት ምርመራዎችን እንዲያደርግም ብለዋል። በቀጣይ ዜና ደግሞ እስራኤልን እንመለከታለን። ሐማስ እንዳለውም ከሆነ በዚህ ስምምነት መሰረት በጉድጓድ ውስጥ ያሉት ተዋጊዎች ወጥተው የሰላም ስምምነት እንዲከሰት እና እንዲፈጠር እንፈልጋለን ሲል የሐማስ ባለስልጣናት ተናገሩ። እስራኤል ሐማስ እስካልጠፋና ሙሉ ለሙሉ ድል እስካላበቁ ድረስ በጋዛ እየተካሄደ ያለው ጦርነት እንደማያበቃ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ገለጹት። በዚህም መሰረት በጉድጓድ ውስጥ ያሉትን ተዋጊዎችን ወጥተው የሰላም ስምምነት እንዲደረግ ፈልጋለሁ ሲል የሐማስ ባለስልጣናቶች ተናግረዋል። ጠቅላይ ሚኒስትሩ በተባበሩት መንግስታት 79 ጠቅላላ ጉባኤ ላይ ባደረጉት ንግግር ሐማስ መጥፋት አለበት፣ ሐማስ በስልጣን ላይ ከቆዩ እንደገና ተሰብስቦ እስራኤልን እየደጋገመ ያጠቃልን ብለዋል። ጠቅላይ ሚኒስትር ሀገራቸው ከሄዝቦላ እና ከኢራን ጋር ስላደረገችው ግጭት ንግግር አድርገዋል። የማያ ኒውስን የዕለቱን ዜና በዚህ ጨርሰናል። እኔ መረዳ አሰፋ ነኝ። ሰናይ ቀን ተመኘው። ሰላም